አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ እረፍታችሁ የተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። ሼር አድርጉት። ከወቅታዊ ሁኔታ ጋር አያይዤ የእግዚአብሔር ቃል ያቀረብኩት ሐሳብ ነው። ሐዋርያ ጳውሎስ ያስቀመጠው መልእክት ነው ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 15 ላይ እንዲህ ይላል፣ እንግዲህ ጥበብ እንደሌላችሁ ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖች ክፉ ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ይላል። ዛሬ ዘመኑን እያሰበ ያለ ሰው አለ? ዛሬ ወንድሜ ይቴ አስብ። በቅርብ ወደ ሐዋሳ በሽታ መጣ ተብሎ ሲወራ የሚገርም ነው። መጣ አሉ። ወንድሜ ዛሬ በሽታ በመጣ ቁጥር ብቻ ነው ጌታን የምናውቀው ማለት ነው። ነገር ግን መመለስ ይሁንልሽ እህቴ። የእግዚአብሔር መንግሥት ቀርባለችና ዘመኑን በሚገባ አውቃችሁ ወደ ንስሐ መሮጥ ይሁንልን። ስለዚህ በቅርቡ የተደረገው ነገር የሆነው ነገር እያያችሁ ነው። ከዚህ ከኢትዮጵያ ተነስቶ ፈንድቶ እሳተ ገሞራ ወደ ህንድ አልፎ ወደ ቻይና እየሄደ ባለበት ሰዓት ዛሬ አንተ ወደ ንስሐ ልትመለስ ነው። ስለዚህ እግዚአብሔር ቃል ስናገር ለእኔና ለእናንተ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ ምንድን ነው የሚለው? እሺ ብትል ምድር በረከት ብላለ፣ እምቢ ብትል ሰይፍ ያገኛል ይላል። ለአመፀኛው ሰይፍ ያገኛል። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ላይ ምንድን ነው የሚለው? እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ገለባ ይሆናሉ። በዚህ ሊቃጠሉ ይችላሉ እኮ ትዕቢተኞቹ፣ በዚህ ሊወሰዱ ሊጠረጉ ይችላሉ። ስለዚህ ግን ከተመለሱ ተመለሱ። ነገር ግን እዛው ምን ይላል? ስሜ ለምትጠራ ለአንተ ግን የጽድቅ ፀሐይ ትወጣለች ነው የሚል። በክንፎቹ ፈውስ ይይዛ ይልሃል። ዛሬ ለምርጥ ሰው ነው እሱ ቃል የሚጠቅመው። ዛሬ በኢየሱስም ትንቢተ ዩኤል ምዕራፍ 2:31 ላይ እነሆ ታላቅና የሚያስፈራ ቀን ከመምጣቱ በፊት ፀሐይ ትለወጣለች፣ ትጨልማለች፣ ጨረቃ ደግሞ ወደ ደም ትለወጣለች። ስምን የሚጠራ ሁሉ ግን ምን ይሆናል? ይድናል ይላል። ይድናል። ማንን ስም የሚጠራ? የእግዚአብሔርን ስም የሚጠራ ነው የሚድነው። የሚያሾፈው የሚቀልደው ሰው አይደለም። የእግዚአብሔር ቃል አንድ ስፍራ ላንብብ። ምሳሌ ምዕራፍ 11 ከቁጥር 8 ላይ ጻድቅ ከመከራ ይድናል፣ ይልቁንስ መከራ በክፉዎች ላይ ይደርሳል ይላል። እሺ ከቁጥር ምዕራፍ 10 ቁጥር 27 ምሳሌ እግዚአብሔርን መፍራት ዕድሜን ያረዝማል፣ የክፉዎች ዕድሜ ግን በአጭሩ ይቀጫል ይላል። በአጭሩ እንዳትቀጭ ዛሬ ወደ ንስሐ መሮጥ ይሁንልህ። አንተ ደግሞ ጌታን ለምታግሰው ይህ የእግዚአብሔር ጥበቃ ይከተልሃል። መዝሙረ ዳዊት 91:7 ላይ ሄደይ አዎ እግዚአብሔር አምላክ ጠላት የሚያመጣውን ፍላጻ ይታደግሃል፣ ይጠብቅሃል ይላል። ዘዳግም ምዕራፍ 7 ቁጥር 15 ላይ ምንድን ነው የሚለው? እነሆ አስደንጋጭና አስፈሪ በሽታ በግብፅ ላይ የመጣ በሽታ አንተን አገኘህም ይላል። መዝሙረ ዳዊት 34:7 ላይ እግዚአብሔር በሚፈሩት ዙሪያ ላይ የእግዚአብሔር መልአክ ይሰፍራል ይላል። ማቴዎስ 10:30 ላይ ከጸጉሮቻችሁ ሳይቀር የተቆጠረ ምንም አትሆንም፣ አትፍሩ ይላል። አትፍራ የሚል አንተ ጻድቁን ነው። አትፍራ የሚል አንተን ነው፣ ጻድቁን ነው። ስለዚህ ዛሬ የእግዚአብሔር መንግስት አንተን ትጠብቃለች። ወደ ንስሐ መሮጥ ይሁንልህ ወንድሜ እህቴ። እንዲሁ ዝም ብለህ እየተቸህ እየቀለድክ ዘመንህን አትፍጅ። ሁሉ ነገር አከትመዋል። ሁሉ ነገር እያለቀ ነው። እንዳትጠፋ ግን ዛሬ መለኮታዊው ድምፅ ዛሬ ልትሰማ ይገባሃል። ስማ፣ ተመለስ፣ ንስሐ ግባ፣ ወደ እግዚአብሔር ተመለስ። ሌባው ከነ ሌብነቱ አይቀጥል።
ጉቦ የሚቀበለው ጉቦ አትቀበል። መንግስት ያስቀመጠ ቦታ ላይ ሆነ ደሞዝ ብቻ ብላ። ስለዚህ ወንድሜ ጌታ የሚመጣ የት ላይ ያለን ይሆን? ኢየሱስ ይመጣል ስንል እንዲሁ አይደለም። ነገስታት ንጉስ ይመጣል፣ ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። ሲመጣ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማመለክ ራሱ የሰወረች ባለ እንጀራውን ዘውትር የሚወድ ምቀኛ ያልሆነ በትዕቢት ያልተወጠረ በሐሰት ምስክር ያልቆመ ነፍስ ያላጠፋ ዕለት በዕለት በእግዚአብሔር ሕግ ደስ የሚሰኝ በጎሳ የማይመካ በዘር የማይመካ በስልጣኑ የማይመካ የእግዚአብሔርን ቤት በታማኝነት የሚሰራ አስራት የሚከፍል እሱ ሰው ጌታ ሲመጣ ይቀበላል። ጌታ ሲመጣ ሳይሸማቀቅ ይቀበላል። በደስታ በእልልታ ይቀበላል። አንተስ ምናልባት ወንድም እየገፋ ይሆን? ምናልባት ይቅር አልልም ብለህ ዳንዳና ልብ ይዘ ይሆን? እልህኝነት በአንተ ዘንድ ሰፍረው ይሆን? ወንድሜ ኢቴ ሳንመለስ ጌታ ይመጣ ይሆን? የት መንደር ያገኘን ጉቦ እየሰጠን እየተቀበለን ይሁን? ነገ ዛሬ ለወንድሜ ይቅር እለዋለሁ እያልክ ፕሮግራም እየያዝክ ይሁን? አመፅ ልትሰራ ወንድምህን ልታጠፋ አገሪቷ ልታጠፋ ተሰብስበ ተቀምጠ ይሁን? ዛሬ ተመለስ። አመፀኛው ትውልድ ተመለስ። ከነ አመፅ እንዳትሞት ጌታ ይፈልጋል። ተመለስ፣ ንስሐ ግባ። ኢየሱስ ሲመጣ ወንድሜ ኢቴ የት ስፍራ ያገኘን ይሁን? የትኛው መንደር ያገኘን ይሁን? ቀጠሮ ይዘን ይሁን? ለይቅርታ የመዳን ቀን ዛሬ ነው ላለ እግዚአብሔር ቃል ስናገርና ወደ ጌታ ማምለጥ ይሁንልህ፣ መውጣት ይሁንልህ በኢየሱስ ክርስቶስ ስም። ልጸልይ፣ በእግዚአብሔር ፊት እንጸልይ። እስቲ ለሀገራችን እንጸልይ በእግዚአብሔር ፊት። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስለረዳህን ከፍ በል። በዚህ ሰዓት በሰማነው ቃል የምክር አገልግሎት መኖር እንድንችል ለእያንዳንዳችን ጸጋ ያብዛልን። ኢየሱስ ክርስቶስ አንዱ በማሾፍ አንዱ በመቀለድ ሊቀበል ይችላል። የሚቀልደውም ስላላወቀ ልቡን አእምሮውን በመንፈስ እንድታድሰው በኢየሱስ መጸለን። በዚህ ሰዓትና ደቂቃ የመጣውን በኢትዮጵያ ላይ የተከሰተ ስላለው ነገር አንተ ጣልቃ ግባ። ጦርነቱ ይቁም፣ ሰላም ይስፈን፣ ሰላም አምጣ፣ እረፍት አምጣ። በትግራይ አገር፣ በኤርትራ አገር በኢየሱስ በየቦታ በኢትዮጵያ ላይ ያለው ጦርነት ቆሞ ሰላም እንዲሰፍን እግዚአብሔር ትውልዱ ወደ አንተ ተመልሶ በኢየሱስ ክርስቶስ አንተን ያሳዘነ ዘመን ሁላችንም እግዚአብሔሩ የምንክስበት ዘመን እንዲሆን እባክህ እርቅን አውርድ፣ እባክህ ሰላምን አውርድ። አንተ ሰላም ስታወርድ እግዚአብሔሩ ለኢትዮጵያ ሰላም ይሆናል። በየቦታ የሚፈሰው ደም ይቁም። በየቦታ የሚፈሰው ደም ይቁም። ይቅር በለን፣ ማረን፣ ትልቁን ትንሹን ማረን። ዘረኞች ሆነናል፣ ማረን። በጎሳ ተመክተናል፣ በስልጣናችን ተመክተናል፣ እውቀት አለን ብለናል። እባክህ ማረን፣ ይቅር በለን፣ ወደ አንተ መልሰን። ለመንግስትም ላንተም አንታዘዝም ብለናል። እባክህ የኔ ጌታ ለመንግስት እንድንታዘዝ እግዚአብሔር ትመክረናል በቃሌ። ስለዚህ በኢየሱስ ክርስቶስ ስም መንግስት በሚያወጣ አዋጅና ለመንግስት መታዘዝ ይሆንልን። እንዲሁ ላንተ ለቃሌ የማይታዘዝ ለመንግስት አይታዘዝም። ለቃሌ የታዘዘ ለመንግስት ይታዘዛል። እባክህ በኢየሱስ ክርስቶስ ስም መንግስትን አሻፈረኝ ብሎ ህዝብህ ለማጥቃት የወጣሁን እግዚአብሔር ጠላት አእምሮቻቸው አውቆ በየበረሃ በየቦታ ላይ ተበትኖ ያለ ህዝብህ ደም እየጠጣ በሰዎች አድሮ በኢየሱስ ክርስቶስ በተደበቀ ዘንዶ ወገቡ ይወጋ፣ በኢየሱስ ስም ይወጋ፣ ይነሳ በኢየሱስ ስም። ወደ አንድነት ሰብስበን በኢየሱስ ስም ወደ ጥፋት የተሰማራችን ነፍስ እንዳትጠፋ መመለስ ይሁንላት። በኢየሱስ ስም መመለስ ይሁንላት። ዘመኑ መጨረሻ እንደሆነ ያረጋግጣ ወደ ንስሐ መሮጥ ይሁንልን። በኢየሱስ ስም ይሁንልን። ዘረኝነት ይቁም፣ ሌብነት ይጥፋ። እባክህን ጌታ ወደ ሰላሙ አምጣን። አንተ አስታርቅ፣ ሰላምን አውርድ። በትግራይ አገር ሰላም ይሁን፣ በኤርትራ አገር ሰላም ይሁን፣ በኢትዮጵያ አገር በተለያየ ክልሎች ሰላም ይስፈን። ያንተ ሰላም ይስፈን በኢየሱስ ክርስቶስ። በሚመሩት ዙራ ላይ ያንተ አብሮነት ጣልቃ ገብነት በኢየሱስ ክርስቶስ በመካከላቸው ይገኝ፣ በኢየሱስ ስም ይገኝ። ጸልየናል፣ ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። የመጣውን ደግሞ በሽታ እግዚአብሔር አንተ ከሀገራችን አንሳ፣ ሰላምን